ሰበር መረጃ ይላል ጋይሶች እንዴት ናችሁ ውድ ፋሚሊዎቼ በመላው ዓለም የምትኖሩ ውድ ቤተሰቦች እንደምናችሁ ባላችሁበት ሰላማችሁ ብዝት ይበልልኝ ከሙሉ ጤንነት ጋር እንዳላችሁ በፍጹም አልጠራጠርም እንግዲህ ወንድማማቾች ተባልተዋል ተያይዘዋል ጋይስ ተያይዘዋል ማለት ነውና ዛሬ እንግዲህ በአዲስ ነገር እንግዲህ መተናል ኤፋና እንግዲህ አብርሽ ሌላ ነገር ውስጥ ገብተዋል ሌላ ታሪክ ውስጥ ገብተዋል እንግዲህ አጠር አድርጌ ያቀርብላችኋለሁ ሁላችሁም እንግዲህ ለዚህ ቤት አዲስ የሆናችሁ እንግዲህ ለማታቁኝ አማን እባላለሁ ላይክ እያደረጋችሁ ሰብስክራይብ ደግሞ ማድረግ እንዳይረሳ ጋይስ ከእናንተ ምንም የሚቀነስ ነገር የለም ሁሉ ጊዜ ደግሞ ይሄኔ ቪዲዮ እንዲመጣላችሁ የደውል ምልክቷን እየነካችሁ ይሄንን ቪዲዮ ደግሞ እያጋራችሁ ለብዙ ሰው እንዲደረስ ከኔ ጋር እንቀጥላለን ማለት ነው ቀጥታ ወደ ቪዲዮ ልጁ በመሃል እየተሰቃየ እንደሆነ መጀመሪያ ማወቅ አለብህ ገብቷል የልጅ እናትን አሳስረ አንተ የጀብድነት አለ በመጀመሪያ ወይም ደግሞ ትልቅ የሰራ አይመስልህ ገብቷል ምንድነው ያደረገችው ነው አሁን እኮ እቺ ልጅ የልጅ እናቱን ማሳሰር በበኩሌ አልቀበልም ግን ሩታ ከዚህ በፊት እያደረገች ያለችው ነገር ልክ ነው እናንተ ስታዩት ይሄን ነገር ስትመለከቱት ጥሩ ነው ልጅ እናትን ያሳሰርከው ልጁ በዚህ ሰዓት ከናቱ እቅፍ መውጣት የለበትም ከናቱ ስር መውጣት የለበትም አንተ ግን ልጅ የመሰለ ነገር ትታ እስር ቤት እንድትገባ እያደረክ ነው በመጀመሪያ ደረጃ ሁለተኛ ነገር ደግሞ ማን ነው ስለኔ ነው አውሬ ጠራውክ ሁለተኛ ነገር እኔ ከዚህ በፊትም አሳስረኛል ግን ደግሞ እሺ ብዬ ተፈትቼ ዝም ብያለሁ ሰው ታስሮ ሲፈታ መታረም መቻል አለበት ገባክ እናንተ ግን ሶስት መታረሙ አሪፍ ነው እኔም በነገራችን ላይ የማልደግፈው አንድ ምንድነው አንድ ልጅ ከእናቱ እቅፍ መውጣት አለበት ብዬ አላስብም እንግዲህ ከአባትም ተለያይቶ ነው አይደል ይሄ ልጅ የኖረ ያለው ከአባት ፍቅር እንግዲህ እናትና ልጅ አባት አንድ ላይ ነው መኖር ያለባቸው ግን እነሱ ያደረጉት ስራ እንግዲህ ሩታ ያደረገችው ነገር ካክስቷ ጋር ሆና በጣም የሚደብር ነገር ነው እስቲ ግን እንስማቸው ነው ለካን ነው መሰለኝ የታሰራችሁ በደንብ አልገባችሁም ስለዚህ በደንብ ታስረ ስታየው በደንብ ተመረህ ተወጣለህ ገባ የትኛውም እስር ቤት መማሪያ ነው አንተ ግን ተመረህ አይደለም የወጣው ስለዚህ አሁን ምን እንዳደርግ ይጠራኝ አሁን እኔ ጠራበት ምክንያት ብቻ ነው ማወቅ እኮ አንድ ነገር ያለው ስለ ሩታ ማሳሰር የሌለበት ሰው ነው ያሳሰርከው በመጀመሪያ ደረጃ ሩታ በዚህ ሰዓት መታሰር የለባትም እስርም አይገባትም ሩታ ነው እስር የሚገባት ሰው አይደለችም ብዙ የሚታሰሩ ሰዎች አሉ በሷ ፋንታ ሩታ በዚህ ሰዓት እስር አይገባትም ማን ነው እሺ በሷ ፈንታ ምንድነው ቆይ የምትልን ነው ኤፍሬም ምንድነው እየሆነ ያለው ቆይ ወገን ሁለተኛ ነገር ደግሞ ስለኔ ላወራከው ከዚህ በፊትም አሳስረኛል ወንድሜ ነው በማለት ዝም ብያለሁ ገብቷል አሳስረኝ ዝም ብያለሁ በቃ መናገር ያለብኝ ነገር በሆዴ ቺዬ ዝም ብያለሁ አሁን ግን ምንም በሆዴ የሚይዘው ነገር የለም ገብቷል መናገር ያለብኝ ነገር እናገራለሁ በቃ ያ ግን አንተ ወንድምነት እዚች ጋር ያበቃለቅ እስከዛሬ እኔ እናንተ ብዙ ነገር አሳልፈን መተናል እየተረዳዳን አንተ ሲጎልብህ እየሞላው በእኔ ጋር ሲጎል የኔ እየሞላ እየተደጋገፍን እዚህ ደረጃ ላይ ደርሰናል ይሄ ነገር ግን ማትፈልገው ከሆነ የኔ ወንድምነት ማትፈልገው ከሆነ እዚች ጋር ያበቃለቅ ምንድነው ማይመስል ነገር የምትለው ወይስ አንተ አልፈለከውም ነው እኔ አሁን ጥያቄ ፈጠረብኝ ነገር ኤፍሬም ወንድምነቱን አልፈለከውም ነው ወይስ ደግሞ አውቀህ ነው አሁን ለምሳሌ ሰው አብርሃም ላይ ሌላ አይነት ኢማጂኔሽን እንዲፈጠር ነው እያደረክ ያለው ሆኖ ወይስ እንዴት ነው ቆይ ጥፋታችሁን በመጀመሪያ እኮ ማመን አለባችሁ የሆነ ሰው እኮ ጥፋት ሲያጠፋ እንዳጠፋ ማመን አለበት አይደል እንዴ እኔ እስከማውቀው ድረስ ገብቷል እኮ አሁን ምን እንዳደርግ ይጠራኝ እኮ አንድ ነገር ነው ለነገር የመጣሁት ምንድነው ከሱ ማታነሳው ከሆነ የኔና አንተ ነገር እዚህ ጋር እንዲያበቃ ፈልጋለሁ በቃ ከዚህ በፊትም አሳስረኝ ዝም ብያለሁ አሁን ጉራና መንገድ አይከለከልም ይባላል ልክ እንደ ኤፍሬም ማይክል ጃክሰን መጥቷል ዛሬም አንተ አሳሰርከኝ የናቴ ልጅ አይደለህም ቢለውም ግን ማይክል ጃክሰን እስር ቤት ትምህርት ተምረህ ትወጣለህ እንጂ ዝም ብለህ ነፈዙ ሆነህ አትወጣም ሲል ለኤፍሬም እውነቱን ነው በአንድ ሳይድ እኮ ጥሩ ነው አሁን ለምሳሌ አንዳንድ ጊዜ ሰው መጥፎ ጥፋት አጥፍቶ ገብቶ ሲወጣ ታርሞ ይወጣል ብዬ አስባለሁ እኔ ግን ያው ማልቀበለው ነገር አለ ሩታ ጋር ያው ከነ ልጇ መግባቷ በጣም ልጇን ተመግባቷ በጣም ይደብራል የምር ነው የምላችሁ
ምላሹን አበሰረለት። ለሩታም ልጁን ስለ ልጁ ጠፍቶ አንተ አልፈለከው ምናምን የሚል አይዲያክን ቀየር አድርገው እባክህ ኤፍሬም አፍን ሰብሰብ አድርግ። እንደው ሰው መሳቂያ ሆነ መቅረት ግን በጣም ነው የሚገርመው። ማይክል ጃክሰን ታዲያ ዛሬ እጅ በደረት ሆኖ በዚህ እያሉ ማይክል ጃክሰንን ወደ ሄርሜላ ለመመለስ እየተጣጣሩ መሆኑ ተሰማ። ማይክል ጃክሰን ያ አውቆ እኮ ነው በነገራችን ላይ የሚመስለው እዚህ ጋር እነ ኤፍሬም እያደረጉ ያሉት ነገር የሚደብር የሚያሳፍርም ነገር ነው። በቃ መተው እኮ ነው። አንዳንድ ጊዜ የሆነ ነገር እኮ ላሽ ማለት አይሻልም? ቃቃ ደንገጥ ብለህ እንደዚህ የሚያረጉን ሰዎች ከሄርሜላ ጋር እንዳትጣላና አፈዛ ደንግዛ ረጉቢ ብትል እኛ በፍጹም አናምንም ሲል ኮሜንታተር ገለጸ። ኮሜንታተር ዛሬም ቢሆን ነገም በጣም የሚወድህ የሚያከብርህ አድናቂ አለህ ብዬ ነው ማምነው። ስለዚህ ወደ ራስህ ብትመለስ ማይክል ጃክሰን መልካም ነው። ራስክን ካልሆንክ ደግሞ እውነቴን ነው የምልህ እንኳን ጓደኛ አይደለም ዘመድም ይጠልሃል ስለ ከዚሁ አሳስባለሁ። ላይክ ሼር ሰብስክራይብ በማድረግ ያው እኔ ያነሳው ሐሳብ ኤፍሬም ልክ ነው ብዬ አላስብም። በአብርሽ ሐሳብ ነው እኔ በጣም የምስማማው። ያው ሰው ተምሮበትም ሊወጣ ይችላል። አንዳንድ ሰው ደግሞ ወንድምነቱም ያው ቤተሰብነቱም እዚህ ጋር ይቅር ሊል ይችላል። ያው እንደየሰው አስተሳሰብ ነው። ያው ሁላችንም የየራሳችን መልክ የየራሳችን ቀለምና አስተሳሰብ እንዳለን ሁሉም ሰው አስተሳሰቡ የተለያየ ነውና እኔ አብርሽን በጣም ነው የምደግፈው በዚህ ሐሳቡ። ወይ ደግሞ በሌላ መንገድ ነው መቀጣት ያለባት ብዬ ነው ማስበው እኔም በዚህ ጋርና ያነሳው ሐሳብ ልክ ነው እኔም ያስማማኛል። ግን ልጅቷ ደግሞ የልጅናት ስለሆነች ይሄ ነገር ቢያልፋጥሩ ነው ብዬ አስባለሁ። የእናንተን ሐሳብ አስተያየት እንግዲህ እንድታጋሩኝ ስል በትህትና ጠይቃችኋለሁ። ዛሬ ለእናንተ ያዘጋጀሁላችሁ ቪዲዮዎች ይሄንን ይመስል ነበር። ሰብስክራይብ ማድረግ ሐሳብ አስተያየት ማጋራት እንዳይረሳ። ይመቻችሁ።